ትዕግስተኛ ሰው ውሃን በወንፊት መያዝ ይችላል። ዋናው ቁም ነገሩ ውሃው በረዶ እስኪሰራ መጠበቅ ብቻ ነው ማለት ነው። ተመስገን ዛሬ ቀኑ በጣም ደስ ይላል። ሰላም ቤት ናችሁ ውድ ቤተሰቦች። እንግዲህ ይሄን ቻናል ላይክ፣ ኮሜንት፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በህይወታችሁ የሚጠቅም ነገር ታገኛላችሁ፣ በዚህም እርግጠኛ ነኝ ማለት ነው። ስለዚህ ዛሬ ስለ ትዕግስት ነው ማወራችሁ። እንደዚህ ከነዚህ ውስጥ ትዕግስት በጣም ዋነኛው ነው ማለት ነው። ስለዚህ የሰው ልጅ ከታገሰ ከጠበቀ የሚፈልገውን ነገር በሙሉ ያገኛል ብዬ እኔ አምናለሁ። ስለዚህ ትዕግስት ምንድን ነው? ለምሳሌ ፕራክቲስ የምናደርገው ነገር አለ። ከረሜላ ገዝቶ እየመጠጡ ኢሞሽንን በደንብ አድርጎ የሚያስተካክል ነገር ነው። ሞክሩት። ከረሜላ ልክ እንደገዛ ኩሽምሽም የሚያደርግ ሰው አለ፣ ትንሽ መጦ የሚኮረሽም ሰው አለ፣ መጦ የሚጨርስ ሰው አለ። ይሄ ትዕግስተኛነታችንን በደንብ ነው የሚያሳየው ማለት ነው። ስለዚህ የሰው ልጅ ለሚፈልገው ላስቀመጠው ነገር ይሄን አገኛለሁ፣ ይሄን እፈልጋለሁ ላለው ነገር በጠቅላላ መታገስ አለበት ማለት ነው። እንደነገርኳችሁ መግቢያ ላይ እንዴት ትዕግስተኛ ሰው ውሃም በወንፊት መያዝ ይችላል። ውሃ እንዴት በወንፊት ይያዛል? ግን ውሃ በወንፊት ይያዛል? አሁን ይያዛል። እንዴት? ውሃው በረዶ እስከሚሆን ጠብቆ በወንፊት መያዝ ይችላል ማለት ነው። ግን በረዶ እስከሚሆን ድረስ የሆነ ጊዜ ይፈልጋል። በህይወታችን የዘራናቸውን ነገሮች እንድናጭድ የምንፈልገውን ነገር እንድናገኝ የሆኑ ትዕግስቶችን ይጠይቃል። ለምሳሌ አንድ ሰው አንድ ማንጎ የተከለና የሆነ ደግሞ አፕል የተከለ ወይም ደግሞ ስንዴ የተከለ ሰው ወይ ጤፍ የተከለ ሰው እኩል አያጭድም አይደለ? አስባችሁታል? ማንጎ የተከለው ሰውዬ ጤፍ የተከለውን አይቶ እንደ ጤፍ ሰርቶ እሱ እኮ አጨደ፣ እኔ ግን ማንጎ ተክዬ እንዴት ይሄን ያህል ጊዜ እጠብቃለሁ አይባልም። ሁሉም የየራሱ ጊዜ የራሱ ፍሩት አለው ማለት ነው። ስለዚህ በትዕግስት የምንፈልጋቸውን ነገሮች እንድናገኝ ትዕግስት ዋነኛ ነገር ነው ማለት ነው። ስለዚህ የፈለጋችሁትን ነገር ስንት ጊዜ ጠበቃችሁ? በስንት ጊዜ አገኛችሁ? ያንን በመጠበቃችሁ ደግሞ ምን ስሜት ተሰማችሁ? ሼር ብታደርጉ ደስ ይለኛል። እኔ ለምሳሌ ዲግሪ ለማግኘት 17 ዓመት ተምሬያለሁ። መጠበቅ ነበረብኝ። ያንን ዲግሪ የሚባለው ነገር ለእኔ ለማግኘት 17 ዓመት መስራት፣ ማጥናት፣ ራሴ ላይ መተግበር፣ የሆኑ ሌቭሎችን ማለት ተጠብቆብኝ ነበረ። ልጆቼን ለመውለድ 9 ወር መታገስ ነበረብኝ። በ9 ወር ውስጥ ግን ያማል፣ ደስ አይልም። ስፔሻሊ እኔ 3 ወር በጣም ያመኛል። ግን በቃ በቃኝ ምናምን አይባልም አይደለ? ስለዚህ ልጅ ለማግኘት 9 ወር መታገስ ይጠብቃል። የሆኑ ነገሮችን ለማግኘት የሆነ የምንታገሳቸው ነገሮች ይኖራሉ ማለት ነው። የታገሰ ከሚስቱ ይወልዳል ይባላል። ስለዚህ ትዕግስታችንን የሚፈታተኑ ነገሮች ቢኖሩ፣ ትዕግስታችንን በጣም የሚጨንቁ ነገሮች ቢኖሩ የግድ ነው ማለት ነው። እንግዲህ ሰንደል መዓዛው እንዲወጣ ምን መሆን አለበት? መለኮስ አለበት፣ መቃጠል አለበት። አያችሁ፣ ያኔ ነው መዓዛው የሚወጣው። ቡና ሲቆላ አለው አይደለ? የሆነ ሰው ቢሆን እንዴት ነው ሊያመው የሚችለው? ስለዚህ ያንን መዓዛ መውጣት አለበት። ምግቦቻችንም እንግዲህ እንድንበላቸው ጥቅም ላይ እንዲሉ የግዴታ በዛ ፕሮሰስ ማለፍ አለባቸው። ስለዚህ እኛም በሆኑ መንገዶች በሆኑ መንገራገጮች ውስጥ በጣም ከባድ የሆኑ ስሜቶች ስናልፍ እነዛን ስሜቶች እነዛን ሁኔታዎች ስናልፍ በትዕግስት የምንፈልገውን ነገር ትዕግስት ደግሞ ፍሬዋ ጣፋጭ ነው ይባላል። እውነትም ጣፋጭ ነው። ምክንያቱም የምንፈልጋቸውን ነገሮች እንድናገኝ ስለሚረዳን ማለት ነው። ስለዚህ በደንብ አድርገን እንታገስ። የታገሰ ያገኛል፣ የጸና ያገኛል፣ ይከፈለዋል። ስለዚህ እነዚህን ፖይንቶች በመጠቀም የምትፈልጉትን ነገር እንድታገኙ ምኞቴ ነው። እንግዲህ ቤተሰቦቻችን ላይክ፣ ኮሜንት፣ ሰብስክራይብ እንዳይረሳ። መልካም የተባረከ ስኬታማ ቀን ይሁንልን። ቤት ልክ ነሽ ነኝ። ስኬት ማማችን ላይ እንገናኝ።